ለዚህም ሲባል ነው ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? ኢነላህ አሉ አላሁ ሱብሓነሁ ወተዓላ እኮ ላ የንዙሩ አይመለከትም ኢላ ሱወሪኩም ወደ አካለ ቁመናችሁ ወላ ኢላ አምዋሊኩም ወደ ገንዘባችሁም አይመለከትም። አገሌ ሀብታም ነው አይ እንዴ እሱ ሚሊዮነር ቢሊዮነር አይደል እንዴ አይ ጀነት መግባት አለበት እንደዛ የሚባል ነገር የለም። እንዲህ አካሉ እንደዚህ የሚያምር የሆነ እንደዚህማ ስፖርተኛ የሆነ ሰው እንደ ጀሃነም ይገባል የሚባል ነገር የለም። አላህ አካለ ቁመናችንን መልካችንን አይደለም ያየው፣ እንዲሁም ደግሞ ሀብታችንን አይደለም። አገሌ ሀብታም ስለሆነ ጀነት መግባት ያለበት አገሌ ደግሞ ድሃ ስለሆነ ጀሃነም መግባት አለበት የሚባል ነገር የለም በእስልምና። ከዛ ምን ያሉ ወላኪን የንዙሩ አሉ ነገር ግን አላህ ሱብሓነሁ ወተዓላ ይመለከታል ኢላ ቁሉቢኩም ወአዕማሊኩም ልባችሁንና ስራችሁን ልባችን ያያል ማለት ነው። አላህ ሱብሓነሁ ወተዓላ በውስጣችን ትክክለኛ ኢኽላስ ካለን ትክክለኛ ተውሂድ ካለን ትክክለኛ እሱን ፈራቻ ካለን በአካላችን ደግሞ ያንን ነገር ምን ተገበር ከሆነ ያንን ነገር ምን ሰራ ከሆነ በዛ ነው ማለት ነው አላህ ሱብሓነሁ ወተዓላ ነጃ ሊያወጣን የሚችለው ያ ነው ለኛ የጀነት ሰበብ ሊሆንልን የሚችለው ማለት ነው።